እንግዲህ ሰሞኑን የሚያሳዝንም ነገር አለ፣ የሚያስደስትም ነገር አለ ማለት ነው። እዚህ ጋር እና አብርሽ እንግዲህ ለሰርጋቸው ፏድምቅ እያሉ ነው፣ ነጭ በነጭ ሆነዋል ማለት ነው። ዛሬ ደግሞ ተጋብዘዋል። በጣም ደስ ይላል። እንግዲህ የተጋበዙት አብርሽ፣ ሩታና ጽጌ ዳኒ ናቸው። በጣም ደስ ብሏቸዋል። እንደምታቸው ነጭ በነጭ ሆነዋል ማለት ነው። ተቀበላቸው እንግዲህ የሰርግ ዋዜማ ሰርግ በሚመስል መልኩ ነው እንግዲህ በር ላይ አዘጋጅተው በጣም ደስ በሚል ነገር የተቀበላቸው ማለት ነው። ሰላም በሰላም ስንኖር ነው እና አሁን በተለይ ቲክቶክ ላይ ያለው ነገር በጣም እያስጠላ ነው የሚመጣው። ወላሂ ትናንትና ራሱ አሁን አንዷ ቁርአን ራሱ ላይ ብላይ ገብታ ስትቀድ ነበር እና ይሄ ነገር ደግሞ እኛን እያቃቃረን ብዙ ነገር ማለት አብረን የምንሰራለን ብዙ ነገር አለ እና ያ ነገር ደግሞ ወደ እልቂት ነው የሚወስድን፣ ወደ ያልሆነ ነገር ነው የሚወስድን እና ይሄን ነገር ብናቆም ሁላችንም በየቋችን ባለችን ሶሻል ሚዲያ ለምን 3-4 ሳይሆኑም ባለችን ሚዲያ ሁላችንም ሰላም ብንሰብክ፣ እንደገና ደግሞ እንደዚህ የሚያደርጉትን ልጆች በአካባቢያችን እኛው ራሱ አሁን ለምሳሌ እኔ ሙስሊም ነኝ፣ ሙስሊም የሚሆን ነገር ካደረገች እኔ አሳልፍ ለመስጠት ሙሽ ሌላ ሰው የሚፈልገው እስከ ማለት ሳይሆን አሳልፍ ለመስጠት መጥፎ ነገር የሚያደርጉት ደግሞ ተጋብዘዋል። በጣም ደስ ይላል። ሄሎ የቀድሞ ጓደኛ እንዳላት ሁላችንም እናውቃለን። እንግዲህ ብዙ ጊዜ ያው ብዙ ነገር እየተፈጠረ ያው ሶሻል ሚዲያ የውስጥ የሚባል ነገር የለውም እና ሚዲያ ላይ እየመጡ እናውቃቸዋለን። እንግዲህ በመሀል ወደ ሌላ ሀገር እንደሄደ እንግዲህ ሄሎ ዘግይታም ቢሆን አሳውቃን ነበረ። ከዛ በኋላ ግን ብዙ ክፍተት ተፈጥሮ ነበረ። እሷም ደግሞ ሌላ ህይወት ጀምራ ነበረ በሚዲያም ቢሆን ያ ነገር ደግሞ እንዳልተሳካላት ያው ለብዙዎቻችን አሳውቃለች። እሱንም በሶሻል ሚዲያ አይተነዋል ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናቸው ሄዶች። ለዚህ ዩቱብ አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እና አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የሆነ ምክንያት ብላ የምታቀርበው ነገር ራሱ ለእኔ የሆነ ምንም ምክንያት አለ። በጣም ዘና ያደርጉን ነበር። ሄሉ በፕራንክ ነገር አትታማም እና በጣም ዘና ያደርጉን ነበር በጊዜው። ከዛ በኋላ ግን ያው አንዳንድ እንዴት ተደሰቱ መቆየት ይቻልም እንዳለቀሱም ደግሞ መደሰት አለና በመሀል ክፍተት ተፈጥሮ እንግዲህ ሄሉ ብዙ ነገር እንዳሳለፈች ሁላችንም እናውቃለን ማለት ነው። እንግዲህ ከዛ በኋላ ደግሞ ከሌላ ሰው ጋር የሆነ ሚዲያ ላይ ብቻ መስሎ ጓደኝነት በምንም ደግሞ ሌላ ሰው ጋር እንትን ብላ ነበር እና እንግዲህ ዛሬ የተናገረውን ነገር ሁላችንም አይተናል ማለት ነው። እሷ ናት የጎዳችን። ምክንያቱ ደግሞ እኔ ስልክም ለመያዝ አመች ቦታ አልነበርኩኝም፣ ስልክ ለመያዝ አልተመቸኝም ነበረ። እንግዲህ 8 ወር ድረስ ስልክ መያዝ አልተመቸኝም ነበረ። ከዛ በፊት ግን ያው እዛም እንደሄድኩኝ እናወራ ነበረ ችሏል ማለት ነው። እያወራን እንግዲህ ከመጀመሪያ ከኢትዮጵያ ሲነሳ ለእሷ እንግዲህ አብረው ትኬት ፕሮሰሱን አብረው እንዲጀመሩና የእሱ ጊዜው ሊያልፍበት ስለሆነ አማራጭ ስላጣ ነው እንግዲህ ወደ ጀመሩበት ሀገር ሄደው ማለት ነው። ከዛ በኋላ ግን የሄሉ ሲጠበቅ በጣም ቆየ። እንግዲህ ያው መራራቅ አንዳንዴ ብዙ ነገሮች ክፍተት ይፈጥራል እና እንግዲህ በዛ መሀል ክፍተት እንደተፈጠረ የተናገረው ማለት ነው። እንግዲህ ሁሉም ኮሜንት ይታረቁ ነው። እንደገና ደግሞ ሄሎም ዩቱብን ሸር አድርገዋለች። እንግዲህ እንደሚታረቁ ተስፋ እናደርጋለን። ምክንያቱም የሆነ ፍንጭ ሳይዝ እሱም ሞቶ አይናገርም። እንደገና ደግሞ በጠብ ውስጥ ካሉ እሱን ዩቱባ ላይ ሸር ልታደርገው አትችልም ማለት ነው። ያው የሆነ ነገር ይኖራል። ምክንያቱም የለመዱትን የሚመስል ነገር የለም። ምክንያቱም ያው ሌላ በመሀል ምሷ ገብታ ነበረ፣ ነገሮች አናደዋል ሊሆን ይችላል። እንግዲህ ሌላ ህይወት ጀምሮ እንደሆነ ነው እንግዲህ ዩቱባ ላይ ስንጠይቃት የተናገረችው። እሱ ግን ምንም ህይወት ጀምሮ አይደለም። ነገሮች አልመቻችልን ብለው እና በጣም አስቀያሚ ህይወት ውስጥ እንደነበረ ስልክም እንደሌለው ስልክም እንዳልያዘ ነው እንግዲህ ግልጹ የተናገረው ማለት ነው። እንግዲህ ሄሎ ይሄን ነገር ይቅርታ አድርገሽለት በጣም ደስ የምትሉ ጥንዶች ስለነበራችሁ ታርቃችሁ ደግሞ በጥሩ ዜና እንደምትመጡ ተስፋ እናደርጋለን። ወደ እነ ሩታዬ ስንሄድ እንግዲህ ያው ሰሞኑን እነ ሩታ እንግዲህ ዩቱቡ ሞቅ ደሞቅ እያደረጉት ነው። በፊት ያሳለፉትን ነገር እንደዛም
ያሳዘኑንን ነገር እያስረሱን ይገኛሉ ማለት ነው። እንግዲህ ሰርግ ሰርግ እየሸተተ ነው። እንግዲህ ደስ በሚል ሁኔታ ዛሬ አፍጥር አድርገዋል። ደስ በሚል ሁኔታ ነጭ በነጭ ለብሰው ማለት ነው። እንግዲህ አብርሽና ሩታ ሰውን በማክበር ይታወቃሉ። እንግዲህ ዛሬ ሄደው ኢሳምን አስደስተውታል ማለት ነው። እሱም ደግሞ አስደስቷቸዋል። በር ላይ ያለን አገባብ አይተናል። በጣም በሚያምር ሁኔታ ነው የተቀበላቸው። እንግዲህ የሰርግ ዋዜማ ሰርግ በሚመስል መልኩ ነው እንግዲህ በር ላይ አዘጋጅተው በጣም ደስ በሚል ነገር የተቀበላቸው ማለት ነው። እነሱም ደግሞ ደስ ብሏቸዋል። አብርሽም ደስ ብሎታል። እንግዲህ ስፍራ ላይ ቁጭ እንዳሉ ደስታቸውን ገልጸዋል ማለት ነው። እንኳን አይደለም እንደዚህ ፈረሽረሽ አድርገህ አይደለም ባታደርገው ራሱ አስበህ መጥራት ራሱ በጣም ደስ ብሎናል ብለዋል። እንግዲህ በነገራችን ላይ ሌላ ከነ አብርሽም ፋሚሊ ከነ ሩታም አብሯቸው ያሉት ጓደኞቻቸው ነው የመጀመሪያ ሚዜ የኋላ ሚዜ ብለው ሲከራከሩ የነበሩት። እንግዲህ ብዙዎቹ ለምን እንዳልገቡ እዚህ ውስጥ ግራ እየገባ ነው። እንግዲህ እስኪ መቼም ዱባይ ላይ ሲሄዱ ሁሉንም ነገር የምናየው ነው የሚሆነው ማለት ነው። ማን እንደሚቀር ማን እንደሚሄድ እንግዲህ የዛኔ ይለያል ማለት ነው። ምክንያቱም ቀዳሚ ሚዜ ካልሆን ወይም ደግሞ የመጀመሪያ ሚዜ ካልሆን እያለ የሚከራከሩ ብዙዎች እንደነበሩ ግልጽ ነው እና አይተናል። አሁን ላይ ግን ያ ነገር የለም። ያ ነገር እየጠፋ እንዳለን በዚሁ አጋጣሚ ምክንያቱም አሁን ብዙ ነገር ያስፈልጋቸዋል እና አብርሽ ከና አብርሽ ጎን ሆናችሁ ደስታቸውን ልትካፈሉ ይገባል ማለት ነው። ምክንያቱም ሰርግና ሞት አንዴ ነው ይባላል አይደል? ስለዚህ ከጎናቸው ሆናቸው ሰርጋቸውን ሞቅ ደመቅመቅ አድርጉላቸው። አብርሽ ተናግሮታል ትናንትና፣ ከማንም በላይ የሆነ ነገር ኑሮ ሳይሆን አንቺን ለማስደሰት ነው፣ ከአንቺን ከሰው በላይ ለማድረግ ነው ብለዋል። ስለዚህ እናንተ ደግሞ ከጎኑ ሆናችሁ ሰርጋቸውን ማሟሟቅ፣ ደስታቸውን ማሟሟቅ አለባችሁ ማለት ነው። ሲጣሉ ብቻ ማጨብጨብ ሳይሆን ሰላም ሲሆኑ ማጨብጨብ አለባችሁ ለማለት ያክል ነው። ያ እንግዲህ ሰርጉ ሞቅ ሞቅ እንደሚል ተስፋ እናደርጋለን። እንግዲህ ላይቭም እንደምትገቡ ያው እንግዲህ ባለፈው አብርሽ ላይቭ ላይ በገባ ሰዓት ቲክቶክ ቃል ገብቷል ማለት ነው። እሱም ደግሞ ቃሉ ምንድን ነው? ያው እንግዲህ በሩቅ ላሉት ላይቭ ላይ እንደሚገቡ ቲክቶክ ላይ ተናግረዋል። ያ እንግዲህ በጀልባ ነው እንግዲህ ጀልባ ላይ ሆነው ላይቭ እንደሚገቡ ተናግረዋል ማለት ነው። እንግዲህ የተቀረን ዋና ዋናውን ነገር ደግሞ በዩቱብ እንደሚለቁና በዩቱብ እንግዲህ ማየት እንደምንችል ተናግረዋል ማለት ነው አብርሽ። እሱንም ደግሞ እንጠብቃለን። ደስታችሁ ዘላቂ እንዲሆን ደግሞ እኛ ዱዓ እናደርግላችኋለን። ምክንያቱም ማንም የተፋቀረ ሰው መለያየት የለበትም። መጨረሻው እንዳምር የሁላችንም ዱዓና ጸሎት ነው ማለት ነው። አንድ ሰው ከልቡ ከተዋደደ በጥቅም የተሳሰረ ካልሆነ እውነተኛ ፍቅር ካለው ምንም እነሱ መጥፎን ቢሰሩ ጥሩን ቢሰሩ ለራሳቸው ነው። ስለዚህ የሚጎዱትም ራሳቸው ናቸው፣ የሚጠቀሙም ራሳቸው ስለሆኑ ስለዚህ ወደ ጥሩ ነገር ሲመጡ ደግሞ አብሽሪ ከጎናችንም ብለን ማበረታታት ነው ያለብን ማለት ነው። እና ደስ የሚል ሙድ ላይ ናቸው። ሰሞኑን ደስታችንን ያዝልቅላቸው። እንግዲህ ትናንትና ሩታ ትንሽ ረበሽ አድርጋ ነበረ። እሱንም ደግሞ እንዳያችሁ ደንግጣ ተመልሳለች። በጣም ደስ ይላል። ያው አንዳንዴ በመሀል ይሄንን ብናደርግ ብለው ስለሚያስቡ የዩቱብ ደግሞ ስራ ስለሆነ ሀሳቡ ሲመጣለት ነው የሰራችው። እንግዲህ ሩታ ያንንም ደግሞ ይቅርታ ጠይቃለች። እሷም ደንግጣ ነበረ ማለት ነው። እንግዲህ በጣም ደስ በሚል ሁኔታ እንደምታዩ ቪዲዮ በጣም ደስ ይላል። በጣም በቃ በጣም ደስተኛ ነው የሆኑት እና ሁሌም ደስ ይበላችሁ ነው የምንለው በዚሁ አጋጣሚ በቃ ፍቅር ሙስሊም ክርስቲያኑ አላህ ሀገራችንን ሰላም አድርጎልን አንድ ያላህ ያደርገን። ለምን እኛ የምንታወቀው አንድ ሁነን ሰላም በሰላም ስንኖር ነው እና አሁን በተለይ ቲክቶክ ላይ ያለው ነገር በጣም እያስጠላ ነው የሚመጣው። ወላሂ ትናንትና ራሱ አሁን አንዷ ቁርአን ራሱ ላይ ብላይ ገብታ ስትቀድ ነበር እና ይሄ ነገር ደግሞ እኛን እያቃቃረን ብዙ ነገር ማለት አብረን የምንሰራለን ብዙ ነገር አለ እና ያ ነገር ደግሞ ወደ እልቂት ነው የሚወስድን፣ ወደ ያልሆነ ነገር ነው የሚወስድን እና ይሄን ነገር ብናቆም ሁላችንም በየራችን ባለችን ሶሻል ሚዲያ ለምን 3-4 ሰው አይሆኑም ባለችን ሚዲያ ሁላችንም ሰላም ብንሰብክ እንደገና ደግሞ እንደዚህ የሚያደርጉትን ልጆች በአካባቢያችን እኛው ራሱ አሁን ለምሳሌ እኔ ሙስሊም ነኝ፣ ሙስሊማ ክርስቲያን የሆነ ነገር ታደረገች እኔ አሳልፌ መስጠት ሙሽ ሌላ ሰው የሚፈልገው እስከ ማለት ሳይሆን አሳልፈን በመስጠት መጥፎ ነገር የሚያደርጉትን አሳልፈን በመስጠት
ያለ ምንም ምክንያት እንዲሁ ደህንነታችን እንጠብቅ። እንደዚህ በትንሽ ነገር የሆነ በምንረባበሸው ምክንያት ብላ ነገር የምታቀርበው አብሮ ነገር የሚሰራ ራሱ ሰው ለእኔ አለ፣ የሆነ ሙስሊም ሆኖ ምንም ክርስቲያን ሆኖ ምክንያት የሚሰራ አለ ሰው አለና ብዙ ነገር ይፈጠራል። ይህንንም ነገር እንዶ ማለት ከቁም ነገር አስገብተን ብናየው እላለሁኝ። ምክንያቱም ብዙን የማይመስል ነገር በየቤቱ በየውስጣችን እዚህ ሶሻል ሚዲያ የምትደረገው ነገር ሁላችንም ዋጋ ያስከፍላል እና ስለዚህ ይሄ ነገር ቢቀር ይሄ መቃቃሩ እንደዚህ መሆኑ ቢቀር እላለሁ። በዚሁ አጋጣሚ ብዙ ነገር እያየን ስለሆነ ሶሻል ሚዲያ ላይ ማለት ነው እና እንግዲህ በጣም የሚያሳዝን ነገር እየተፈጠረ ነው። እንግዲህ የቤት ላይ የቀረበችውን በጣም ነው ወላሂ የምታሳዝነው። እንግዲህ ደግሞ ምንም ሰው ስም አልጠቀሰችም። ዩኒቨርሲቲ ላይ ምንም አይነት ስም አልጠቀሰችም። ግን ደግሞ ዩኒቨርሲቲው በራሱ ጊዜ ስሜን አላግባባ ብለዋል ምናምን ብሎ ጽፎ የለቀቀውን አይታችኋል። እና በጣም የሚያሳዝነው ብቻ አላህ ለሀገራችንም ሰላም አላህ ያደርግልን። ለሀገራችን ዱዓ እናድርግኝ እየተባለ እያል እዛ ምስኪን እያለቀ ነው። ዱዓ ነው የሚያስፈልገው ማለት ነው። እና ወዶች እያው ለህዋይ ትራክስ ከነሱ ቤተሰብ ሆኖ እንግዲህ የማዳም ቅሞችን ማበረታቱ ማለት ነው። ዳኒና ያው እንግዲህ ሁላቸውም ዱባይ እንደሚመጡ ተናግረዋል። ያው እንግዲህ የምትሳተፉ ሰርጉ ላይ እንግዲህ መልካም ሰርግ ይሁንላችሁ እንላለን። እንግዲህ ሄሉና የሄሉ ጓደኛ ደግሞ ታርቃችሁ እንደምትመጡ ተስፋ እናደርጋለን። ምክንያቱም አዲስ ነገር እየሸተተን ስለሆነ ማለት ነው። እና ወዶቼ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ በዛ አጋጣሚ